እገታ ሳይሻል አይቀርም እንደ ይሄ እገታ ነገር ግን ያው በተደጋጋሚ ስኬታማ ይሆናል ማለት አይደለም። ግን ደግሞ ይሁን ይሻላል። ተራርቃችሁ ከምትኮራረፉ አንድ ላይ ሆናችሁ አንድ ላይ ሆናችሁ ያው ስትጣሉ ስትደባደቡ ምንም ስትሉ ስትላፉም ስትጨቃጨቁም ብናያችሁ ይሻላል። አንድ ላይ ሆናችሁ ለየብቻ ሆናችሁ ዝም ከምትባባሉ ማለት ነው። በተለይ ትላንትና በጣም ይደብር ነበረ። ያው እኛ ሁል ጊዜም አንድ ላይ እንደጠበቅናችሁ ነው። ስትቀሩ ደግሞ በጣም ይደብራል። በጣም ዛሬ እንግዲህ ሀይሚዬ ታግታለች። በማን በባሏ። አይገርም? ባል ሚስቱን ሲያግት ሆነ፣ ተጠናቀቀ፣ ተከናወነ። ሊከናወን ነው ድራማው አይደለ? ወደ ማጠቃለያ እየሄደ ነው። ደስ ብሎኛል ግን ዛሬ ያው አብረው ስለሄዱ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው ጨረቃዎች እየተነታረኩም ቢሆን አንድ ላይ መጥተዋል። ደስ ይላሉ ግን እንደዚህ ሲጨቃጨቁ። አረ ፍቅራችሁ ናፍቆናል። እናንተ ግን እንዴ ምን ሆናችሁ ነው? ከሳምንት በላይ ሆናችሁ እኮ። ሳምንት ሆናችኋል ሲነታረኩብን። ለማንኛውም እንግዲህ ሀሰን ጉድህን አልሰማህም? መጀመሪያ ያው አቤት ፍፄ፣ አቤት ነቆራ፣ አቤት ነቆራ። ሀሰንን ነቆር በቃ ሀርድ ነው የጫሩበት ዛሬ ሲያጨበጭብ። ፍፄማ በስመ አብ አንተም ማጨብጫቢ ነህ፣ ሀሰንም ማጨብጫቢ፣ ሁለታችሁም ማጨብጫቢ ናችሁ። አቤት ማጨብጨብ። አጨብጫቢ ነኝ ማነኝ የሚለው ለእናንተ ነው የተዘፈነው፣ ለሁለታችሁ ተነጋግራችሁበትም ቢሆን ማጨብጨብ ላይ በጣም ጎበዝ ናችሁ። ግን ደግሞ ፍፄ ጎበዝ ነው። ፍፄ ማጨብጨብ ላይ በጣም ጎበዝ ነው። ሀሰን ግን አይችልበትም። የሆነ ድፍን አይነት ነገር ነው። ዘባርቄ ነው ዘባርቄ። ያው ማጨብጨቡ ላይ መዘባረቅ እንጂ በደንብ ማሳመን አይችልም። አጨብጭቦ ማለት ነው። እና ይዘባርቃል። ለዛ ነው እንጂ ክፋት የለውም። ተውት። ሀሰንንም ቢሆን አትቀየሙት። ምክንያቱም የተሰጠው ካራክተር ነው። እና ያው ምንም ማድረግ አይቻልም። የስራ ጉዳይ ስለሆነ አትውቀሱት፣ አትስደቡት፣ ምናምን ነገር አስተያየት ስጡት በጨዋ መልክ። እና ዛሬ ፍፄ ራሱ ማለት ፍፄ ቀስ እያለ ነው የሚወጋው ታውቃላችሁ። አያ ምን አለመሰላችሁ ግን ጤነኛ ነው። ነሳቄን የመጣው አነቋ እሱን ሲነግር ማለት ነው። ግን ጤነኛ ነው ይሄ ልጅ። ትንሽ ጤንነቱ ያሳስበኛል አለ። ምንድን ነው ያለው? ማለት ለማስተረቅም እየሞከረ አልነበረም ጭራሽ። እጇ ምን ሲያደርግ ነበር ነው ያለው። ተንኮለኛ ነው። እሺ አሁን ያንን ለብሩኬ ማስታወስ ለምን አስፈለገ? ለምን አስፈለገ ለሱ ማስታወስ? እስኪ ንገረኝ ፍፄ። እንደው ምን ይሻላችሁ ሁለታችሁ ግን ማለት እኔ ደስ የሚለኝ ሲመጡ የፍፄና የሀሰን መነቋቆር፣ የሁለቱ መነቋቆር ነው በጣም የሚገርመው ማለት ነው። እና ያስቀኛል በሚጣጣሏት ቃል። በጣም ሙሳቄን የሚያመጣው በቃ የሆነ ዘናን የሚያደርገኝ የሚጣጣሏት ቃል ማለት ነው። እና እንግዲህ ዛሬ ብሩኬ ያው ዝም ማለት የለብኝም፣ ይህን ፍቅር ያቆምነው ስንት ችግር አይተን ነው። ለዚህ ፍቅር ብዙ ዋጋ ከፍለናል። አዎ እውነት ነው፣ ብዙ ዋጋ ከፍላችኋል፣ ብዙ ተብላችኋል፣ ብዙ ተደርጋችኋል። እናንተን ለማለያየትም ብዙ ተጥሯል፣ ተደክሟል። ስለዚህ ልክ ነህ ቡቡዬ፣ ያው ዝም ማለት አይገባም። ግን አንዳንዴ ማገቱን ችግር የለውም፣ ማግታት ውሰዳት። ግን ከማገት ግን ቅመሜ በቃ ላደረኩሽ ነገር ይቅርታ፣ ላጠፋሁት ነገር ይቅርታ። ምክንያቱም ምናልባት ያው አንተ ጥፋት የለብኝም ብለህ ልታስብ ትችላለህ። ግን ሀይሚዬ ደግሞ ያው እንዳጠፋህ ነው የምታስበው። ስለዚህ ምንም ባታጠፋ እንኳን እሷን ላለማጣት እሷን ከእሷ ጋር ያለመራራቅ ቅመሜ በጣም ይቅርታ በቃ አጥፍቻለሁ ብትላት ሀይሚዬ
በዚህ ደረጃ ያው እንትን አትልም ብዬ አስባለሁ። በቃ ይቅርታ ብትባባሉ ምንም የዚህ ደረጃ አይኬድም ነበረ። አገታ ለምን እገታ አሁን ሀይሚዬ ያው ስለታገተች ብቻ ነገሮች ሰላም ሊሆኑ አይችሉም አይደለ? እውነታውን ስንናገር እንደ ሪል አድርገን ስናስበው ወይም ደግሞ ይሄ ነገር በሪል ላይፍ ላይ ቢሆን እገታ ተገቢ አይደለም። ግን ሁለቱ ይዋደዳሉ። ምንም ቢሆን ሀይሚዬ ቡቡዬን አሳልፍ አትሰጥም፣ ቡቡዬም ሀይሚዬን አሳልፎ አይሰጥም። ስለሚዋደዱ ስለሚፋቀሩ ያው አንድ ቤት ሲፋጠጡ ይታረቃሉ በሚለው እንጂ ግን የእውነት በቃ ይሆናል አይደለ? ብሩኬ ሀይሚ የምሯን ካመረረች ያው እሷ ከልቧ ስላልተቀየመች ምናምን ነው እንጂ ሀይሚ ከልቧ ተቀይማ ቢሆን ወይም ደግሞ በቃ እኔ ካንተ ጋር በቃኝ፣ ከዚህ በኋላ ካንተ ጋር አልቀጠልም፣ ከዚህ በኋላ ካንተ ጋር መኖር አልፈልግም ካለች እገታ በጭራሽ ያው እንትን ሊል አይችልም። አንድ ሊያረጋችሁ ወይም ሊያስታርቃችሁ ወይም ሊያስማማችሁ አይችልም። እገታ መፍትሄ አይደለም። ግን ለሚዋደዱ ሰዎች ከልብ ላልተጠላሉ ከአንገት በላይ ላልተጠላ ማለት ዝም ብሎ አለ አይደለ? ዝም ብሎ ኩፍ የሆነ ኩርፊያ እንጂ ይሄን አልፈልግህም ደረጃ ሳይሆን አለ አይደል? ዝም ብሎ ጊዜያዊ መቀያየም፣ ዝም ብሎ ከአንገት በላይ የሆነ መቀያየም አለ አይደል? ለእሱ አሁን ያው አንድ ቤት ሲሆኑ ይታረቃሉ። ማንም ምንም ስለሌለ ሀይሚዬ ማማራጭ ስለሌላ ማማራጭ ስለሌለ አይን ላይን እየተያዩ እየተሳሳቁ በቃ አንድ ሰላም ይፈጠራል ማለት ነውና ለማንኛውም ቡቡዬ ይቅናህ። እንግዲህ የዛሬው ጠለፋ ከተሳካ ያው ሀይሚዬም እየሳቀሽ ነበረ መኪና ላይ አረ በጌታ በመድኃኒዓለም ተወኝ እያለች ነበር። ግን ምርር ብላ ኮስተር ብላ ምናምን ቢሆን ያው እገታው ይሳካል አይሳካም የሚለው ትንሽ ያጠራጥር ነበረ። ነገር ግን አሁን ላይ ያው ተሳክቷል ብዬ አስባለሁ። ለምን እሷ ስላላመረረሽ ከአንገት በላይ ስለሆነ ከልቧ ስላልተቀየመችህ ፍቅሯ መውደዷ ከልቧ ስለሆነ ነው እንጂ የምር ተጣልተው ቢሆን በጭራሽ እገታ መፍትሄ አይሆንምና ይመቻችሁ ማሮቼ፣ ውዶቼ፣ ፍቅሮቼ። ትላንትና ማለት ነው እግዚአብሔርን እስከ 5 ሰዓት ድረስ ጠብቄ ማታ መብራቱም ኔትወርኩም ጥርግ አላለም። ወይኔ ጠዋት ሳየው እንዴት እንደቀነው ቲክቶኩ በሙሉ ዩቲዩብ በሙሉ ሀይሚ ነው የሚለው። በዛ ላይ በጣም ደስ የሚል ጌም ነበረ። የቀጠሮ ጌም ነው የሚመስለውና በጣም ደስ የሚል ምሽት ነበረ እና በጣም ቀንቻለሁ ባለመኖሬ እና ይመቻችሁ ወዶቼ፣ ወዳችኋለሁ። ሀይሚዬ ቡቡዬ፣ ፈጣሪ እንግዲህ ያው ነገ ሰላም ፏፈሽ ብላችሁ እንደምትመጡ ተስፋ አደርጋለሁ። ምክንያቱም ታገተሻል ሀይሚሻዬ፣ ቀልድ የለም ወዴትም